ውስብስብ ሐሳቦችን በቀላሉና ግልጽ በሆነ መንገድ በምናብራራበት መድረክ እንኳን በደህና መጣችሁ። እንግዲህ የሲደር ምሽት አንድ ትልቅ እና ዋና ትዕዛዝ አለው ለልጅህ ነገር። ጥሩ፣ ግን እስቲ እናስበው። አንድ ወጥ ታሪክን ለአራት ፍጹም የተለያየ ባህሪ ላላቸው ሰዎች እንዴት ነው የምንተርከው? እውነት ለመናገር ይሄ በጣም ከባድና ጥልቅ የሆነ ትምህርታዊ ፈተና ነው የሚሆነው። መፍትሄው የሚገኘው በሃጋዳ ውስጥ ካሉት ዝነኛ ክፍሎች በአንዱ ላይ ነው። ይህ ክፍል ለዚህ ችግር አስደናቂ የሆነ ስነ-ልቦናዊ እና ትምህርታዊ ማዕቀፍ ይሰጠናል። ማለትም የአራቱ ልጆች ታሪክ። እዚህ ላይ ግን መረዳት ያለብን እነዚህ አራት ወንድማማቾች ብቻ አይደሉም። ከዛ ይልቅ በማንኛውም የሴደር ማዕድ ላይ ሊገኙ የሚችሉ አራት አይነት የሰው ልጅ አስተሳሰቦችና ተሳትፎችን የሚወክሉ ናቸው። እሺ፣ እስቲ በማዕዱ ላይ ባሉት ሁለት በጣም ንቁ ድምጾችን ጀምር። አንደኛው ለመገንባት የሚፈልግ ሲሆን ሌላኛው ደግሞ ለማፍረስ የሚጥር ነው። እዚህ ጋር በጣም የሚገርም ነገር አለ። የሁለቱ ጥያቄዎች ልዩነት አለው ዝርዝር ጉዳዮች ላይ ብቻ አይደለም። ዋናው ልዩነት አለው አንድ ቃል ላይ ነው፣ ተውላጠ ስሙ ላይ። ጥበበኛው ልጅ እኛ ብሎ ነው የሚጠይቀው፣ ራሱን የቡድኑ አካል አድርጎ። ክፉ ልጅ ግን እናንተ ነው የሚለው፣ ራሱን ከማህበረሰቡ እየለየ ማለት ነው። ይህ ትንሽ የሚመስል የቃላት ምርጫ ምን ያህል የተለያየ ዓላማ እንዳላቸው ቁልጭ አድርጎ ያሳያል። የጥበበኛው ልጅ ጥያቄ ምንጩ ጥልቅ የሆነ የግንኙነት ፍላጎት ነው። እያንዳንዱ ስነ ስርዓት በዚህ ታላቅ መለኮታዊ ታሪክ ውስጥ ያለውን ቦታ ለመረዳት ይፈልጋል። ለምን የሚለው ጥያቄው ውድቀትን ለመቋቋም የሚያስችል ጥንካሬና ዓላማ ይሰጠዋል። ምክንያቱም ራሱን እንደ አንድ ትልቅ ታሪክ አካል አድርጎ ስለሚመለከት። በተቃራኒው ደግሞ የክፉ ልጅ ጥያቄ አለ። ይህ የፌዝ ጥያቄ እንዲሁ የአእምሮ ጉዳይ ብቻ አይደለም። ምንጮቹ እንደሚያስረዱት ከዚህም በላይ ከጠለቀ ስሜታዊና መንፈሳዊ ሁኔታ ነው የሚመነጨው። አዎ፣ ይህ በጣም አሳዛኝ ውደት ነው። በዕብራይስጥ ይስራኤት ከሚባለው የክፉ ዝንባሌ ጋር የሚደረግ ትግል ወደ ተደጋጋሚ ውድቀት ያመራል። ይህ ውድቀት ደግሞ የውሽ ወደሚባለው ጥልቅ ተስፋ መቁረጥ ውስጥ ይከተዋል። ያኔ ነው እንግዲህ ራሱን ሊረዳው ከሚችለው ማህበረሰብ የሚለየው፣ እንዲሁም ማህበረሰቡን የሚያጣቀው። ስለዚህ የሃጋዳ ስትራቴጂ በጣም ወሳኝ ነው። መርዛማ የሆነውን አመለካከት የሚያስተናግደው ድንበር በማበጀት ነው። በዚህም ማህበረሰቡን ከተስፋ መቁረጡ አሉታዊ ተጽዕኖ ይጠበቃል። ይህን ደግሞ አንድን ዋና እምነት በሚገባ ያሳያል። ማለትም በጣም አስቸጋሪ የሆኑትን ጥያቄዎች እንኳን ሳይቀር በማስተናገድ ባህሉ የመመለሻ በር ፈጥሞ እንዳይዘጋ ያረጋግጣል ማለት ነው። እሺ፣ እስቲ አሁን ደግሞ በማዕዱ ላይ ብዙም ድምጻቸው የማይሰማውን ሁለቱ ልጆችን መልከትና ታሪኩ እንዴት እንደሚቀጥል እንይ። የዋሁ ልጅ ክፉ አይደለም በፍጹም። ችግሩ ግዴለሽነት ነው። በማዕዱ ላይ ቢገኝም የታሪኩን ኃይል ከልቡ አይሰማውም። የምንድን ነው የሚለው ጥያቄው የእውነትን ጥልቀት ከመመርመር የሚከለክለው የላይ ላዩን የማወቅ ጉጉት ምን ያህል አደገኛ እንደሆነ ያሳያል። ለዚህ ልጅ የሚሰጠው ምላሽ ውስብስብ የሆነ ትምህርት አይደለም በጭራሽ። ይልቁንስ የግዴለሽነት ጭጋጉን ለመክፈፍ ታስቦ የተዘጋጀ አጭርና ኃይለኛ መልእክት ነው። ግን ምናልባት ከሁሉም የከፋው ፈተና ሙሉ በሙሉ ዝም ያለው ልጅ ነው። የመገናኘትና የመማር አቅሙ የታፈነበት ልጅ ማለት ነው። እዚህ ላይ ያለው መመሪያ በቀላልነቱ በጣም ጥልቅ ነው። በሩን መክፈት፣ የመጀመሪያውን እርምጃ መውሰድ እና ያ ያልተጠየቀው ጥያቄ እንዲወጣ አስተማማኝ ቦታ መፍጠር፣ ይሄ የኛ የጋራ ኃላፊነት ነው ይለናል። ጥሩ። ታዲያ እነዚህን ጥንታዊ ግንዛቤዎች ለራሳችን የሴዴር ምሽት ወደ ተግባራዊ የግንኙነት ስልት ቀይረ የምንችለው እንዴት ነው? እንግዲህ በሃጋዳ ጥበብ ላይ የተመሰረተ ተግባራዊ መመሪያ ይህ ነው። እያንዳንዱን አይነት ሰው ለማሳተፍ እና ታሪኩ ለሁሉም እንዲደርስ ለማድረግ የሚረዳ መመሪያ። እናም እዚህ ጋር አንድ የመጨረሻ ግን በጣም ወሳኝ ሐሳብ አለ። እነዚህ አራቱ ልጆች በማዕዱ ዙሪያ የምናገኛቸው ሰዎች ብቻ አይደሉም። በፍጹም። ይልቁንስ
በእያንዳንዳችን ውስጥ የሚገኙ 4 ገጽታዎች ናቸው። አዎ፣ በውስጣችን ያለው ጥበበኛ፣ ክፉ፣ የዋህ እና ዝምተኛው ክፍል አለ ማለት ነው። ስለዚህ በሴዴር ምሽት ትልቁ ጥያቄ ለማን ነው የምናወራው ብቻ ሳይሆን በውስጣችንስ የትኛው ድምፅ ነው አሁን የሚናገረው የሚለውም ነው። እነዚህን ጥያቄዎች መረዳት ስንጀምር ነው ለልጅም ትነግረዋለህ የሚለውን ታላቅ ትዕዛዝ በእውነት መፈጸም የምንችለው።